ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምን ቆያችሁ? የእግዚአብሔር ሰላምና ፍቅር እንዲበዛላችሁ እንመኛለን። ይህ በፓሮሲያ ሚኒስትሪ ተዘጋጅቶ የሚቀርበው መንፈሳዊ መጽሐፍ ጥናታችን ነው። እንግዲህ በባለፉ 2 ሳምንታቶች አንድ መጽሐፍ ጀምረን ነበር ከእናንተ ጋር የክርስቶስ ምሳሌ ትምህርቶች ይሰኛል። እንግዲህ በክፍል 1 እና በክፍል 2 ላይ ስለ ዘሪውና ስለ ትምህርት ምሳሌ ስናጠና ነበር ማለት ነው። እንግዲህ ባለፈው ሳምንት የጀመርነው አንድ ክፍል አለ ዘሪውን ሊዘራ ወጣ የሚል ነው። እንግዲህ በባለፈው ሳምንት በመንገድ ዳር ያለውንና እንዲሁም በጭንጫ ላይ የተዘራውን ዘር አይተን ነበር። 2 ደግሞ የተዘሩትን ቦታዎች እናያለን። ዛሬ ደግሞ እንግዲህ በዛሬ ዕለት በአለቱ ላይ የተዘራውን ዘር ለማየት እንሞክራለን። ከዛ በመቀጠል ደግሞ የመጨረሻው ደግሞ በመልካም መሬት ላይ የተዘራው ዘር ምን አይነት እንደነበረ የምንወያይበትና የምንማርበት ጊዜ ይሆናል ማለት ነው። እንግዲህ ዛሬ ተዋዮችን ለማስተዋወቅ ፈልጋለሁ። በስተቀኝ በኩል ወንድም ኃይሌ ይገኛል። እንኳን ደህና መጣ፣ እግዚአብሔር አብዝቶ ይባርክ ለማለት ወዳለሁ። እንዲሁም በስተግራ ደግሞ እህት ቁጥቤ ትገኛለች። እንኳን ደህና መጣሽ፣ እግዚአብሔር አብዝቶ ይባርክሽ ለማለት ወዳለሁ። ወደ ውይይታችን እንገባለን። ከዛ በፊት ግን የእግዚአብሔር መንፈስ እንዲያስተምረን በመካከላችን እንዲገኝ ጸሎት እናደርጋለን። እህታችን ቁጥቤ ጸሎት ታደርግልናለች። እንጸልይ። እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ ይሁን። ሁሉን የምትችል ሁሉን የምታደርግ ዘላለማዊ አምላክ ጠብቀህ ለዚህ ጊዜ ስላደረስከን እጅግ አድርገን እናመሰግናለን። አምላካችንና አባታችን ሆይ ይሄው ቃልህን ልናጠናና ከቃልህ ልንቋደስ ጌታ ሆይ በፊት ቀርበናልና በመካከላችን እንድትገኝ እንድታስተምርና መንፈስ ቅዱስን እንድትልክልን ዘንድ እንማጸናሃለን። ከዚህ ጊዜ በኋላ ያለውን ሁሉ አንተ በእጅ ተረከብ፣ በኢየሱስ ስም አሜን። እግዚአብሔር ይባርክሽ። ክፍል 2 ላይ የጀመርነው ነው ዛሬ በክፍል 3 የምንቀጥለው። ዘርም ሊዘራ ወጣ የሚል ነው። ዘሩ የእግዚአብሔር ቃል እንደሆነ የዘራው ደግሞ ክርስቶስ እንደሆነ የተዘራበት ቦታ ደግሞ የሰዎች ልብ እንደሆነ ስናጠና ነበር። እንግዲህ በባለፈው ጊዜ ላይ እንደምታስታውሱት ውድ አድማጭ ተመልካቾቻችን በመንገድ ዳር የተዘራው ዘር እንዴት እንዳልበቀለ ተመልክተናል። እንዲሁም ደግሞ በጭንጫ ላይ የተዘራው ዘር ደግሞ መብቀል እንዳልቻለ ተመልክተናል። እንግዲህ ዛሬ በእሾህ መካከል ያለውን ሐሳብ እንጀምራለን ማለት ነው። ወንድሜ ልክ አንተ ጀምራለሁ። በእሾህ መካከል የተዘራው ዘር ምን አይነት ልብ ነበረው፣ ምን አይነት ማንነት ነበረው የሚለውን ከዚህ ጥያቄ በመነሳት ሐሳባችንን እንጀምራለን። መልካም። እንግዲህ ጌታችን በወንጌልም ላይ እንደነገረን በእሾህ መካከል የተዘራው በዓለማዊ ሐሳብ ምኞት፣ በባለጠግነት ምኞት የተዋጠ እና ለእግዚአብሔር ክቡር ፍሬ ማፍራት የማይችል አይነት ልብ እንደሆነ እናያለን። እርግጥ ነው ከዚህ በፊትም እንደተነጋገርነው ከዘሩ ምንም አይነት ችግር የለም። ችግሩ ያለው ከሚበቅልበት ልብ ነው እና ጌታ መለኮታዊ ፍሬ ማፍራት የሚችለውን የእውነት ዘር በእያንዳንዱ ልብ ውስጥ ይዘራል። ነገር ግን ልባችን ለዘሩ እድገት አስተዋጽኦ ያደርጋል። ቃሉን የምንቀበልበት ልብ መዳረሻውን ይወስናልና ከዚህ አኳያ በእሾህ ላይ የተዘራውን ዘር ስናየው በተለያዩ ዓለማዊ ምኞቶች፣ ሐሳቦች፣ በባለጸግነት ምኞት የተታለለና ምድራዊ ሆኖ የቀረ እንደሚታወቀው በአንደኛ ዮሐንስም ላይ ለማየት እንችላለን። በዓለምና ዓለም ላይ ያሉትን ነገሮች አትውደዱ፣ ዓለምንና በዓለም ያሉትን ነገሮች አትውደዱ፣ እነሱም የዓይን ምኞት፣ የሥጋ አምሮት፣ ስለ ገንዘብ መመካት ነው እያለ ይናገራል አይደለ? እና እነዚህ ነገሮች ምንጊዜም ከእግዚአብሔር ፈቃድና ሐሳብ ተቃራኒ ይሆናል። ዓለም ለክርስቲያኑ ወጥመድ ናት። ሪሊ ብንፈትሸው የሚወደድ ነገር የላትም፣ ግን ተወዳጅ መስላ ራሷን ታቀርባለች። ስለዚህ ለዓለም የምንሰጠው ቦታ ከፍ ሲል ለእግዚአብሔር የምንሰጠው ቦታ በዛው ልክ እየቀነሰ ይመጣል። ለእግዚአብሔር የምንሰጠው ቦታ ከፍ እያለ ሲመጣ ዓለም ደግሞ ኢምንት ታክላ እያነሰች ትመጣለችና እግዚአብሔር በቃሉ እንደተናገረው በተለይ በማቴዎስ 6 ላይ እንደምናየው ከወፎች ተማሩ፣ ከሜዳ አበቦች ተማሩ ብሎ ሁሉን ነገር እሱ እንደሚያዘጋጅና እኛ በእምነት እሱ ላይ ከተደገፍን ሁሉን ነገር እሱ እንደሚያደርግልን ተናግሯል። ይሁን እንጂ
ይህንን የተስፋ ቃል ሰዎች ባለማመን ለራሳቸው የሚበጀውን ነገር ለማግኘትና ለማከማቸት ሲሉ የጌታን ተስፋ ቃል ሳይተማመኑ ይቀሩና በግል ጥረታቸው ያንን ነገር ለማግኘት ይጣደፋሉ፣ ይሯሯጣሉ፣ ወደዛ ወደዚህ ይላሉና በዚህ ውስጥ ከክርስቶስ ጋር ያላቸውን ግንኙነት ቸል እያሉት፣ በአንጻሩ ደግሞ ከዓለም ጋር ያላቸውን መስተጋብር እያጠበቁት ይመጣል። ነገራችን ላይ እዚህም ላይ ቅድም ሳነበው በጣም የገረመኝ ነገር አለ። አንድ ጊዜ ባነበው ደስ ይለኛል። በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህም ዓለም ሐሳብና የባለጠግነት መታለል ቃሉን ያንቃል፣ የማያፈራም ይሆናል። የሰው ልጅ ልብ የሞራል ወይንም ግብረገብ ለውጥ በማድረግ ካልታደሰ፣ የቀድሞ ሱሶችና ልምዶች እንዲሁም የድሮ የኃጢአት ሕይወት ወደኋላ ካልተተወ፣ የሰይጣን መታወቂያዎችና መለያዎች ከነፍስ ካልተወገዱ፣ የወንጌል ዘር በእሾህና መርዛማ አረም ባለበት ቦታ ይወድቅና መልካሙን ዘር ያንቀዋል፣ ይታነካል። እሾህ ከሰብሉ በላይ በመሆን ዘሩ ለፍሬ እንዳይበቃ ያደርገዋል። የክርስቶስ ጸጋ እየበዛ የሚሄደው መልካሙን የእውነት ዘር ለመቀበል ያለማቋረጥ በተዘጋጀ ልብ ላይ ብቻ ነው። የኃጢአት እሾህ በማንኛውም ልብ ላይ መብቀል ይችላል። እንክብካቤና ኩትኮታ አያስፈልገውም። ጸጋ ግን በጥንቃቄ ሊኮተኮት የግድ ይላል። እሾህና አሜከላ ሁልጊዜ ለመብቀል የተዘጋጀ ስለሆነ ራስን የማንጻት ተግባር ያለማቋረጥ ሊከናወን ይገባል። ልባችን በእግዚአብሔር ቁጥጥር ስር ካልዋለ መንፈስ ቅዱስ ያለማቋረጥ ባህሪያችንን እያጸዳ እያጣራና የላቀ ደረጃ እንዲደርስ እያደረገ ካልሄደ በሕይወታችንና በኑሯችን አሮጌው ልምዳችን ወይንም ሱሳችን ብቅ ማለቱ አይቀርም። ሰዎች በወንጌል እንደሚያምኑ ሊመሰክሩ ይችላሉ። ሆኖም ሕይወታቸው በወንጌል ካልተቀደሰ ምስክርነታቸው ከንቱ ነው። በኃጢአት ላይ ድልን ካልተቀዳጁ ኃጢአት በእነርሱ ላይ ድል ይቀዳጃል። ተቆርጦ የተተወው ነገር ግን ከሱ ያልተነቀለው እሾህ እንደገና እያደገ በመሄድ ነፍሳቸውን እስከ መቆጣጠር ይደርሳል እያለ ይቀጥላል። በእርግጥ በደንብ አድርጎ ነው የዚህን የእሾህን ምሳሌ ይህ መጽሐፍ በደንብ አድርጎ ነው የሚያብራራው። እኔ ጥቂቷን ብቻ ነው ያነበብኩት። ምንድነው ክርስቶስ የዘራው የጸጋ ወንጌል አለ። ይሄ የጸጋ ወንጌል በልባችን ላይ ምን ጊዜም በእግዚአብሔር ጸጋ አማካኝነት እየተንከባከበ ልናሳድግ ያስፈልጋል። ያ ካልሆነ ተፈጥሯዊ ማንነታችን ምን ጊዜም ወደ ኃጢአት ያዘነበለ ስለሆነ በእግዚአብሔር ጸጋ ማደግ ስናቆም በኃጢአተኛው ማንነታችን ማደግ እንጀምራለን። እንደውም አንድ ሰው ሲናገር ምንድነው ያለው? በኃጢአት የወደቀው ይሄ ተፈጥሯዊ ማንነታችን ልክ እንደ ስፕሪንግ ነው። በእግዚአብሔር ጸጋ ተጭነን ካልያዝነው በስተቀር በለቀቅነው ጊዜ ወደ ቀደመ ቦታ ይመለሳል። ስፕሪንግ እንደዛ ነው አይደል? ስትይዘው ይያዝና እጅን ስታነሳ መልሶ ቦታው ላይ ይዘረጋል። እና ልክ እንደዚህ አይነት ማንነት ነው ያለው። ይህን ማንነት ማሸነፍ የምንችለው ያለማቋረጥ በእግዚአብሔር ጸጋ ማንነታችንን ፈጽሞ ለእግዚአብሔር እያስገዛ በባህሪያችን ክርስቶስን ወደ መምሰል እያደግን ሲሆን፣ ከዚህ መለስ ስንል ስንዘናጋ ስንታለል ግን ምንድነው የሚሆነው? የተፈጥሯዊው ማንነታችን ፍሬ ማፍራት ጀምሯል። አንድ ሰው አስቦ ጤፍን ሊዘራ ይችላል። ነገር ግን ጤፍ ባይዘራበት እዛ ቦታ ላይ ያላሰበው አረም ማደጉ አይቀርም። ልክ እንደዛው እኛ አስበን የእግዚአብሔርን ጸጋ ወደ ውስጣችን እንዲገባ ፍቃደኞች ሆነን እግዚአብሔር ልባችንን በጸጋው ካልተቆጣጠረ በስተቀር የተፈጥሯዊው ማንነታችን ባህሪ እንዲሁም የሰይጣን አረሞች በልባችን ላይ ያድጉና ከእግዚአብሔር መንገድ እንርቃለን። ጥሩ እንግዲህ ካነበብከው ላይም 3 ነጥቦችን ለማንሳት ፈልጋለሁ። ምንድነው የሚለው? የሰው ልጅ የሞራልና የግብረ ገብ ለውጥ ማድረግ ካልቻለ ካልታደሰ እና የቀድሞ ሱሶቹና ልምምዶቹ ልክ ጳውሎስ እንዳለው ከኃጢአት ጋር እጓሸማለሁ እንዳለው ማለት ነው ካልተወና የሰይጣን መታወቂያዎችና መለያዎች ከነፍሱ ውስጥ ካልተወገዱ ድረስ ሊያድግ አይችልም። በምንም ሁኔታዎች ውስጥ ሊያድግ አይችልም። እና ቅድምም እያነሳው ነበር የኃጢአት እሾህ ይበቅላል። የሆነ የምንተው ነገር አይደለም። የሆነ ታይም ላይ መብቀሉ የማይቀር ጉዳይ እና ያው መጽሐፉ ላይ ምን ይላል? እንክብካቤና ኩትኳቱ አያስፈልገው በምንም ሁኔታ ውስጥ። ይሄ ማለት ምንድነው? ለኃጢአት የምንሰጠው ቫልዩ ለኃጢአት የምንሰጠው ቦታ ባዶ መሆን አለበት። ዕብራውያን ላይ ኢየሱስን የገለጸበት መንገድ በጣም ነው የሚመቸኝ። ጽድቅን ወደደ አመፃን ጠላ፣ እግዚአብሔር ከጓደኞቹ ይልቅ በዘይት ቀባው ይላል። ስለዚህ አመፃን ጠላ የሚለው ሐሳብ በጣም ነው የሚያስገርመኝ። ቃየል ኃጢአት በደጅ ታደባለች ንገስባት፣ ካልሆነ ምን ታደርጋለህ? ትሞታለች ሲለው ይታያልና ያ ፖይንት ምንድነው እያለ ያለው? በቃ የኃጢአትን እሾህ መወገድ አለበት። ያ ደግሞ የሚወገደው አለ በእግዚአብሔር ጸጋ
እና በክርስቶስ ጽድቅ እንደሆነ ያስቀምጣል ማለት ነው። ሶ እያነሳን ያለ ነው በእሾህ መካከል እያነቁ ስላለው ሀሳብ ነውና ተጨማሪ እስቲ ቁጥቤ የምጨምር ካለ ካንቺ ሀሳብ ልቀር። የሚበልጠው ያው እናንተ ተናግራችኋል፣ ወንድሜም አብራርቶታልና ይህ በእሾህ መካከል የበቀለው ዛፍ የማያፈራ የሆነበት ምክንያት ያ የራስ ወዳድነት ወይም ደግሞ የዓለም ወዳድነት ጉዳይ ነው። መሻትን ያለ መግዛት ጉዳይ ነው ብዬ ነው ማምነው እኔ። ምክንያቱም ቃሉን ይሰማል እኮ አይደለ የሚለው በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው ይላል። የማይሰማ አይደለም። የማይሰማ ቢሆን እንደዛ ተብሎ ባልተነገረለት ነበር። ምክንያቱም አልሰማውማ። ሰምቷል ግን መኖር አቃተው፣ ታንቋል። ያነቀው ነገር ደግሞ መሻትን ያለ መግዛት ነገር ነው። ራስን ያለ መግዛት ጉዳይ ነው። እንዴት ነው ደቀ መዛሙርቱን እኮ ክርስቶስ ተከተሉኝ ሲላቸው ብዙሃኑ እኮ ዝም ብሎ ነው የተከተሉት አይደለም። ጥለው ያሉበትን ቢዝነሳቸው የነበረውን ነገር ጥለው፣ ቤተሰቦቻቸውን ጥለው፣ ሀገራቸውን ጥለው በዚህ ጊዜ የሚከብደን ነገር አሁን ላይ ለሰው ልጅ የሚከብደው ነገር ያ ነው ብዬ ነው የማስበው እኔ። የሆነ ያለበትን የተመቻቸበትን ሁኔታ ጥሎ መሄድ ከባድ ይሆንበትና ያ ነገር እዛው አንቆት ይቀራል ማለት ነው። ቃሉን እዛው እየሰማ እየተደጋገመ አንዳንድ ጊዜ ኃጢአት ራሱ ልምድ ይሆናል አይደለም። ልምድ ይሆናል እኮ። ልምድ ከሆነ በኋላ ለዛ ልማዳችን ምን እየሰጠነው እንሄዳለን? ምክንያት እየሰጠነው እንሄዳለን። ያ ይመስለኛል አሁን ላይ የሰውን ልብ ያነቀው፣ እኛን ያነቀን ነገር፣ የሰውን ልጅ ያነቀው ነገር ለምንሰራው ኃጢአት፣ ለምንሰራው ስራ ምክንያትን ያበጀንለት የምንሄደው ነገር ማለት ነው። እንዴት ነው እዚህ ጋር ቅድም ስታነበ ተቆርጦ የተተወ ነገር ግን ከስሩ ያልተነቀለው እሾህ እንደገና እያደገ በመሄድ ነፍሳቸውን እስከ መቆጣጠር ይደርሳል የሚለው ማለት ነው። ያንን ምክንያታዊነትን እስካልተውን ድረስ ለኃጢአት ማለት ነው ለምንሰራው ነገር ምክንያታዊነትን እስካልተውን ድረስ እንደዚሁ እሾህ መካከል የበቀለው ዛፍ ነው የምንሆነው ማለት ነው። የሰው ልብም እንደዛ ነው። ያ ነው ብዬ ነው የማምነው እኔ። ምክንያቱም ያነቀን ብዙ ነገሮች አሉ። ለኃጢአት ምክንያት የምንሰጥባቸው ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል። እነዚህ ነገሮች ለህይወታችን በጣም አስፈላጊ ነገሮች ናቸው በምድር ላይ ስንኖር ሳለም ማለት ነው። ነገር ግን ክርስቶስን እስካልገለጸልን ድረስ፣ ክርስቶስን እስካልሰጠን ድረስ የሚጠቅሙ ነገሮች አይደሉም አይደለ? ሰው እነዛን ነገሮች እስካልተወ ድረስ አንድ ሰው ያነቀን ነገር ወይም ደግሞ ያንን ሰው ያነቀው ነገር ያ ስለሆነ ሊበቅል አይችልም። እዛው ታንቆ የሚቀር ነገር ነው ማለት ነው። ስለዚህ እኔ ያሰብኩት ወይም ደግሞ ያመንኩበት ነገር ይሄ ነው። አንቆን ያለ ነገር ብዙ ነገር አለ። እነዛን ነገሮች ደግሞ በራሳችን ጸጋ እንዴት ነው ስለ ተክሉ ሲያወራ ወደፊትም እያየን የምንሄደው ይሆናል። ግን የሰው ልጅ ዘርን ከዘራ በኋላ የዘሪው ብዙ ጥበቡ አይደለም ያንን እህል የሚያሳድገው ወይም ደግሞ ያንን ዛፍ የሚያሳድገው ይላል እዚህ መጽሐፍ ላይ አንብባችሁት ከሆነ ያ ጥበቡ፣ ያ ጉብዝናው፣ እውቀቱ አይደለም፣ የእግዚአብሔር መገኘት ነው። ያንን እግዚአብሔር ሰው አንድ ዘሪ በእምነት ነው አይደለም የሚዘራው፣ በዛው ልክ ማለት ነው በእምነት ይዘራል። ከዛ በኋላ ያንን የሚያበቅለው እግዚአብሔር እንደሆነ ያውቃል፣ አማኙም ያላመነውም ማለት ነው። በዚያው ልክ ደግሞ የባህሪን ችግርም ሆነ በህይወታችን ስንኖር በክርስትና ህይወታችን አንቆን የያዙንን ነገሮች ደግሞ ከኛ ላይ እንዲነቀሉ ወይም ደግሞ ከዛ ውስጥ አፈንግጠን ለመውጣት የክርስቶስ ጸጋ ያስፈልገናል ማለት ነው። የክርስቶስ እርዳታ ያስፈልገናል ማለት ነው። ስለዚህ ማመን ይጠበቅብናል የሚል ሀሳብ ሜሪ እግዚአብሔር ባርክሽ። ስለዚህ ያነቀውን ነገር እንዲነቀል የእግዚአብሔር ጸጋ ያስፈልጋል የሚል ነው። አንድ ሀሳብ እንጨምር ለማለት አንድ ሀሳብ ጠይቃችሁና ሁለት ነገሮችን ያስቀምጣል። ያነቃቸው ነገሮች ሉቃስም ማርቆስም ይናገራል። የዚህ ዓለም ሀሳብና ባለጠግነት የሚለው ነው።
ሰው ይህንን ከስንፍና ጋር እንዴት እናየዋለን? ምክንያቱም ገንዘብ ማግኘት አንድ ነገር ነው፣ ስንፍና ደግሞ አንድ ነገር ነው። መጽሐፉም በደንብ የሚያብራራ ሀሳብ አለና እስቲ ይህንን ሀሳብ ስታይሌ ሀሳብ ብትጨምርበት በዚህ ጥያቄ ላይ። ኦኬ እንግዲህ ሐዋርያው ጳውሎስም የሚናገረው ነው አይደል? እግዚአብሔርን ከመምሰል ጋር ጥቂት ነገር በቂ የሚል ሀሳብ አለ። መጉደልንም አውቀዋለሁ፣ መሙላትንም አውቀዋለሁ፣ ማግኘትንም ማጣትንም አውቀዋለሁ እና እነዚህ ሁሉ ተለማምቻለሁና በቃኝ ማለትንም ተለማምቻለሁ ይላል። አሁን እግዚአብሔር ከተስፋው ቃል አንሶ ለእያንዳንዱ የሰው ልጅ ወይም ለእያንዳንዱ አማኝ በቂ አቅርቦት ሳይሰጥ ቀርቷል። ነገር ግን አማኝ ከዛ ያለፈ ሲፈልግና በእንደዚህ አይነት ልምምድ ውስጥ ሲገባ ከእግዚአብሔር ሐሳብ ይወጣ። በነገራችን ላይ ልባችንን ሊገዛ የሚችል የልባችንን ሐሳብ ሊቆጣጠር የሚችል ማንኛውም ነገር ጣዖት እንደምናውቀውና የሰው ልብ ደግሞ በራሱ በክርስቶስ ካልሆነ በስተቀር በየትኛውም ነገር ሊሞላ ይችላል። ያው ልባችን አታላይ ልብ ነው። ከዚህ በፊትም እንደተነጋገርኩ ነው። ኤርሚያስ 17:9 ላይ የሰው ልብ እጅግ ተንኮለኛ ነው ይለዋል አማርኛው። እንግሊዘኛው ምንድነው የሚለው? ዲሲትፉል ነው፣ ሸንጋይ ይለዋል። ኢሳይያስ ምሳሌ 14:12 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ የሞት መውደድ ነው እና ይሄ በጣም ብዙ ሀብት ማካበት፣ በምድር ላይ ብዙ የሆኑ ፕሮፐርቲዎችን መያዝ ለሰው የህይወት መንገድ ሊመስል ወይም ደግሞ ይሄ ማንነታችን ገና ብዙ ነገር ያስፈልጋል፣ እንደዚህ መኪና ያስፈልጋል፣ እንደዚህ ፎቅ ቤት ያስፈልጋል፣ እንደዚህ አይነት ፕሮፐርቲዎች ያስፈልጋል ብሎ ሊነግረን ይችላል። ነገር ግን እነዚህ ነገሮች በማግኘት ስንተጋ ዋናውን የዘላለም ህይወታችን ተስፋ የተማከለበትን ዋናውን የክርስቶስን መንገድ ልንስተው እንችላለን። እግዚአብሔር ቅድም አንተም በጥያቄው እንዳነሳው ሰው ሁሉ እንዲሰራና እንዲተጋ ይፈልጋል። ምክንያቱም ስራን ሲሰጥ አንደኛ አካላችን ካልሰራ የሚደክም ይሆናል፣ ለብዙ በሽታዎች እንጋለጣለን፣ ሰውነታችን አይጠነክርም፣ ይልፈሰፈሳል። ሁለተኛ ደግሞ አይምሮአችንም ከሰይጣን ወጥመድ ይጠበቃል። ካልባሌ ሐሳቦች ከእግዚአብሔር ሐሳብ ሊያርቁን ከሚችሉ ከማይሆኑ ሐሳቦች እንጠበቃለን። ስለዚህ ስራ የተሰጠው ለበረከት ሰው ከሰይጣንም ሐሳብ እንዲርቅ አካሉም እንዲጠነክር በአካል በመንፈስ በአእምሮም የተሻለ ማንነት እንዲኖረው ስራ መስራት በጣም አስፈላጊ። ነገር ግን የምንሰራው ስራ ከሚያስገኝልን ገቢና በህይወት ውስጥ እንድንኖር ከሚያስፈልገን ገቢ ባሻገር እላፊ ስንፈልግ እንሳሳታለን እና ለዛ ነው አሁን ይሄኛው እየተናገረ ያለ በዚህ ዓለም ሐሳብና በባለጠግነት መታለል ነው ብሶ የሚወድቅ ነው ቃሉ ፍሬ እንዳያፈራ የሚታነቅ። ስለዚህ በተቻለን መጠን ልክ በቃ ኑሮዬ ይበቃኛል ጳውሎስ እንዳለው ያለኝ ይበቃኛል ያለኝ ይበቃኛል እምኖረው በምድር ላይ በጣም ባለሀብት እና ተጽዕኖ ፈጣሪ ለመሆን ሳይሆን የህይወቴ ዋናው መሰረት ክርስቶስና ወንጌሉ መሆን አለበት። ለኔ ህይወት ክርስቶስ ነው እንዳለው ማለት። በነገራችን ላይ አሁን ይሄ ነገር ለምንድነው ብዙ ተግዳሮት የፈጠረው? እሷም ቅድም በደንብ አድርጋ እያብራራችሁ ነበርና ለምንድነው ተግዳሮት የፈጠረው ብዬ ሳስብ ወደ አይምሮ የሚመጣው ብዙ ጊዜ በነ ጳውሎስ ጊዜ ወይንም በመጀመሪያው የምዕተ ዓመት የነበሩ ደቀ መዛሙርት ጊዜ ክርስትና ህይወታቸው ነው። አሁን ላይ የብዙ ክርስቲያኖች ህይወት ቢፈተሽ ክርስትና የህይወታቸው አንዱ አካል እንጂ ህይወታቸው አይደለም። የሆነ ፓርት። ጳውሎስ ግን ሲናገር ለኔ ክርስቶስ ህይወት ነው፣ እምኖርለትም የምኖርበትም ራሱ ክርስቶስ እና እሱ ነው የኔ ዋናው ፒላሪ። ሌላው ነገር ከሱ ቀጥሎ የሚመጣ ነው። ስለዚህ የኔ ልብ የሞላው የምኖርበት ዓላማ ምኞቴም ጉጉቴም ወደ ክርስቶስ ሙላት ማደግ ነው፣ ራሱ ክርስቶስ እያለ እሱን ልክ እንደ ጳውሎስ የህይወታችን ማዕከል ካላደረግን የልባችንን ዙፋን ሊቆጣጠሩ የሚፈልጉ በጣም ብዙ ነገሮች አሉ። ማለት ውስጣችንም ክፍተት። በነገራችን ላይ ምን አይነት ነገር አለ መሰላችሁ? ልባችንን ክርስቶስ ካልሞላው ነፍሳችን ትራባለች። ነፍሳችን ስትራብ
ራሷን ለማጥገብ ብዙ ነገሮች እንድንመኝ ታደርገናለች። እና የብዙ ምኞቶች የተሳሳቱ የብዙ ምኞቶች መንስኤ ክርስቶስ በልብ ዙፋን ላይ ትክክለኛውን ቦታ አግኝቶ ልብን አለመሙላቱ። ክርስቶስ መጥቶ ነፍሳችንን ካላረካት ትጠማለች። ያንን ለማርካት ደግሞ የተለያዩ ነገሮችን ሰዎች የሚሿቸው ነገሮች አሁን በዓለማዊም እንኳን ሰው ነፍሱን ለማርካት በጣም ብዙ ነገሮች ይሰበስባልና እንደዛ እንሆናል። ስለዚህ ክርስቶስ ህይወታችን ካልሆነ ሙሉ በሙሉ የህይወታችን አካል ከሆነ በዓለማዊ ምኞትና በባለጸግነት መታለል መውደቃችን አይቀርም። ነገር ግን ራሱ ክርስቶስ የህይወታችን አምድና መሰረት ከሆነ ግን እነዚህ ነገሮች የሚያሳስቡን አሉ። የዘመናት ምኞት ላይ ምን ትላለች? ከዚህ ዓለም ምንጭ የሚጠጣ ሁሉ እንደገና ይጠማል። የትም ቢሆን ሰዎች እርካታ ያገኙ የነፍስን ፍላጎት የሚያረካ ነገር ለማግኘት ይፈልጋሉ። ነገር ግን የነፍስን ፍላጎት ሊያረካ የሚችለው አንድ ብቻ ነው። እርሱም የህዝቦች ሁሉ ምኞት የሆነው ክርስቶስ ነው። እና የክርስቶስን ፍቅር ደግሞ አንዴ የጎነጨ ሰው ጨማምሮ ከዛ ፍቅር ለመጎንጨት ይፈልጋል እንጂ ሌሎች ነገሮች አይሰቡትም። ሀብት፣ ክብር፣ ዓለማዊ ታላቅነት፣ ማዕረግ፣ እነዚህ ነገሮች በጠቅላላ የሱ የነፍሱ ምኞት አይደል። ይጠቀምባቸዋል። ነገር ግን እነሱን ሲያሳድድ አይገኝ፣ እነሱ አስተሳሰቡን ሞልተውት አይገኝ እና የበለጠ የልቡን አፍቆት ወደ ክርስቶስ የበለጠ መቅረብ ይሆን እና እንደዚህ ሲሆን ፍሬው የተዘራው ዘር ሕያው ፍሬ ማፍራት ይችላል። ነገር ግን ከክርስቶስ ይልቅ የምንወደው ዓለማዊ ነገር ካለ ያ እሾህ ሆኖ ዘሩን ያንቋል። እግዚአብሔር ይባርክ። እያጠናን ያለነው የክርስቶስ ምሳሌ ትምህርቶች መጽሐፍን ነው። ካፍታ ቆይታ በኋላ ተመልሰን ቆይታችንን እንቀጥላለን ማለት ነው። እግዚአብሔር አብዝቶ ይባርካችሁ። የክርስቶስ ምሳሌያዊ ትምህርቶች የተሰኘው መጽሐፍ ክራይስትስ ኦብጀክት ሌሰንስ ከተሰኘው የሄለን ጂ ዋይት መጽሐፍ የተተረጎመ ነው። መጽሐፉ በመጀመሪያ እንደ አውሮፓውያን አቆጣጠር መስከረም 1900 ዓ.ም የተጻፈ ሲሆን ላለፉት 126 ዓመታት ከመቶ በሚበልጡ ቋንቋዎች ተተርጉሞ ለአንባቢያን ትልቅ መንፈሳዊ በረከት ሲለግስ ቆይቷል። መጽሐፉ ክርስቶስ በምድር ላይ እየተመላለሰ ባገለገለባቸው ዓመታት የሰው ልጆች የሰማይን መንግሥት ምንነት፣ ዓላማና አሰራር እንዲገነዘቡና ከዚሁ መንግሥት መሪዎች ጋር በተጣጣመ መልኩ እንዴት መኖር እንደሚገባቸው ለማስተማር የተጠቀመባቸውን ምሳሌዎች መጽሐፍ ቅዱሳዊ ይዘታቸውን ማዕከል ያደረገ እውነተኛ ፍቺ ይሰጣል። ከዚህም በተጨማሪ ምሳሌዎቹ ለሰው ድነትና የቅድስና ሕይወት ጉዞ በእጅጉ ጠቀሜታ ያላቸውን አንኳር የመጽሐፍ ቅዱስ እውነቶችን የሚዳስሱ በመሆናቸው እነኚህን ምሳሌያዊ ትምህርቶች በጸሎት መንፈስ ሆኖ በትጋት ማጥናት ብርቱ መንፈሳዊ ሕይወትን ከማዳበር አኳያ ጠቀሜታው የላቀ ነው። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። የክርስቶስ ምሳሌ ትምህርቶች ምዕራፍ 2 ላይ ያለውን ሐሳብ ነው የተያየን የምንገኘው። በሾህ መካከል ስላለው ሐሳብ ነው ጀምረን የተሆነው። አሁን ደግሞ እንቀጥላለን። ቅድም ወንድም ኃይሌም እያነሳው ነበር በሀብትና በስንፍና መካከል ያለው ልዩነት ነው ያስቀመጥን ያለን። ምክንያቱም አንደኛው ዮሐንስ ላይም 2:15-16 ላይ ምንድነው የሚለው ዮሐንስ የዚህ ዓለም ነገር አትውደዱ ይላልና በባለጠግነት ምክንያት ይታነቃሉ ይላል። ሕዝቅኤል 16:49 ላይ ደግሞ የተሸሰሩ ኃጢአት ይህ ነው ብሎ ከተናገረ በኋላ ከዘረዘራቸው ኃጢአቶች መካከል አንደኛው ስራ መፍታት እና ስንፍና አንዱ የቻለ ራሱ ኃጢአት እንደሆነ ይገልጥልናል ማለት ነው። ይሄ ማለት ምንድነው የሚያሳየው? ሰዎች ገንዘብን ባገኙ ቁጥር ላይ ሀብትን በሰበሰቡ ጊዜ ላይ ለእግዚአብሔር የሚሰጡት ነገር እየቀነሰ ይመጣል። ለጸሎት ሊሆን ይችላል፣ ለቃል ጥናት ሊሆን ይችላል፣ እግዚአብሔርን ለማገልገል ሊሆን ይችላል። ጊዜያቸውን እና ኃይላቸውን፣ ብርታታቸውን፣ እውቀታቸውን በሙሉ ኢንቨስት የሚያደርጉት በሚያልፍ ነገር ላይ እንጂ እግዚአብሔር ሀብትን እንዳርከነከለ ልብ ልንል ያስፈልጋል። እዚህ ሀሳብ ላይ ቁጥብ የምጨምሪው ካለን እድል ሰጥሻለሁ። እሺ፣ እዚህ ላይ እንጨምረው ሀሳብ ምንድነው? በነገራችን ላይ ክርስቲያን ሰነፍ አይደለም። ስንፍና በእግዚአብሔርም ቃል የተከለከለ ነገር ነው። እንደ ማህበረሰብም የሚወደድ ነገር አይደለም። ባለጸጋ መሆንም ደግሞ ኃጢአት አይደለም። ወይም ደግሞ ባለጸጋ መሆንም ከእግዚአብሔር መንግስት የሚያስቀር ነገር አይደለም። ጸጋን የሚሰጠው ባለጸጋ የሚያደርገው እግዚአብሔር ነው
ብዙ ሰዎች ያው ባለጸጋ የሚሆኑበት መንገዳቸው ይለያይ እንጂ ባለጸግነትን እግዚአብሔር የሚከለክል ወይም ደግሞ የሚጸየፈው ነገር ሆኖ አይደለም። ባለጸጋ ስትሆን እንዴት መኖር እንዳለብህም እግዚአብሔር መመሪያ ሰጥቶናል አይደለ? ለድሆች እንድናስብ እንደዚያውም ደግሞ በጎ ስራዎችን ቤተክርስቲያንን በመደገፍ ኢቭን አሁን ላይም እኮ ቤተክርስቲያንን በብዙ በገንዘብ በኩል የሚረዱ ሰዎች ባለጸጋ የሆኑ ሰዎች ናቸው። ወንጌላውያንንም የሚረዱት እነዚህ ሰዎች ነው ብዬ ነው የማምነውና እንዴት ነው ሀሳቡን አንድ ላይ ማምጣት የፈለኩት? ሁሉንም ነገር ስታደርጉ ለእግዚአብሔር ክብር አድርጉ የሚል ጥቅስ አለ አይደለ? ባለጸጋም ስንሆን የምናደርገውን ነገር ለእግዚአብሔር ክብር ስናደርገው መልካም ይሆናል ማለት ነው። ስንፍናን ግን እግዚአብሔር ይቃወመዋል። ምክንያቱም በመጀመሪያው ራሱ በዘፍጥረት ራሱ እኮ ሰው ሰርቶ እንዲበላ የተነገረለት ነገር አለ። አንዳንድ ጊዜ ግን ስናየው በምድራችን ስናየው የእግዚአብሔር ሰዎች ሰነፍ ናቸው የሚባል ነገር አለ፣ ወይም ደግሞ ድሃ ናቸው እንደዚህ የሚባል ነገር አለ። አንዳንድ ጊዜ ሰዎች የእግዚአብሔር ቃል ላይ በጣም ትኩረት ያደርጋሉ፣ ነገር ግን የዕለት ተዕለት ኑሯቸው ላይ ትኩረት አያደርጉም። ያም እግዚአብሔር ነው የሚመግባቸው፣ እውነት ነው። ነገር ግን እግዚአብሔር ጤናን እስከሰጠ ድረስ መንገድን እስከሰጠ ድረስ እድልን እስከሰጠ ድረስ እንደ ጳውሎስ መሆን አለብን ብዬ ነው የማስበው። ጳውሎስ የራሱን ድንኳን እየሰፋ ነበር አይደለ ወንጌልን ሲሰብክ የነበረው። እንደዛ በዛው ልክ መሆን አለበት። ምናልባትም ዛሬ አንዳንድ ሰዎች ወይ እውቀት ላይኖራቸው ይችላል፣ እድል ላይኖራቸው ይችላል። ነገር ግን እግዚአብሔር በሰጣቸው ጤና ቢሰሩበት ወይም የሆነ ነገር ቢያደርጉበት ያንን ነገር እግዚአብሔር ደግሞ ቀድሞ እያዘጋጀላቸው ይሄዳል፣ ለንቃታቸው ማለት ነው። ንቁስ ነው። እንዴት ነው? እግዚአብሔር እኮ የግዴታ አይደለም፣ የግዴታ አምላክ አይደለም አይደል? የምርጫ አምላክ ነው። ምርጫችንን በዛው ልክ ያከብርልናል ማለት ነው። እግዚአብሔር በሰጠን ጤና፣ እግዚአብሔር በሰጠን እድል እያመሰገንን ከእርሱ ጋር ስንፍናን እየተውን ለስራ እየተጋን ለእግዚአብሔርም ስራ እየተጋን ለዕለት ተዕለት ኑሯችንም እየተጋን ስንሄድ እግዚአብሔር የበለጠውን እያዘጋጀልን ይሄዳል ማለት ነው። ኢቭን እኛ የምናስበውን ይሄ ባለጸግነት ሀብታም ሆኖ እንደዛ አይነት መኪና እንደዛ አይነት ቤት የመኖሩን ጉዳይ ሳይሆን እኛ የምናስበው ማለት ነው ቀድሞ ለኛ የሚያስፈልገን ነገር እሱ ያውቃል አይደለ? ቀድሞ መንገዱን እየጠረገልን ይሄዳል ማለት ነው። ግን ያንን የሚያደርገው እግዚአብሔር ለዛ ነገር እኛ ዝግጁ ስንሆን ትጉ ስንሆን ነው ማለት ነው። እዚህ ጋም ያስቀመጠው ነገር አለ ሮሜ 12:11 ላይ ስንፍናን ማስወገድ እንዳለብን ይመክረናል። እንደዚህ ይላል፣ ለሌሎች ለማካፈል እንችል ዘንድ ስራ መስራት አለብን ይላል። ክርስቲያኖች ስራ መስራትና በንግድም ሆነ በሌሎች ስራ ጉዳዮች ላይ መሰማራት አለባቸው። ይህንን ግን ኃጢአት ሳይሰሩ መፈጸም ይችላሉ ይላል። በጣም ደስ የሚል ነገር ነው አይደለ? ኃጢአትን ሳይሰሩ የሚለው ነገር እኔ ያስገርሞኛል። ምክንያቱም በዚህ ጊዜ ሰው ባለጠጋ ለመሆን ብዙ ጊዜ በምድራችን የምናየው ነገር ነውና በኃጢአት መንገድ ልክ ባልሆነው መንገድ ነው ሰዎች ባለጠጋ ለመሆን የሚሄዱት። እግዚአብሔርን እያስከፉ ሰዎችን እያስከፉ አንዳንድ ሰዎች እንደውም ቤተሰቦቻቸውን ጓደኞቻቸውን ጥለው እያስከፉ ባለጠጋ ለመሆን የሚሄዱበት መንገድ አለ። አሁን እያጠናን ያለነው ስለ እግዚአብሔር ቃል ስለሆነ እግዚአብሔር ቃል እንደሚነግረን ያለ ኃጢአት ስራን መስራት እንደሚቻል፣ ያለ ኃጢአት ባለጸጋ መሆን እንደሚቻል እግዚአብሔር በሚፈልገው መንገድ ማለት ነው። ምክንያቱም በዘመናት ውስጥ በመጽሐፍ ቅዱስ ውስጥም አይታችሁ ከሆነ እንደዚያውም ደግሞ በምንኖረው ኑሮ እግዚአብሔር የምትታመን ነፍስ ሁሌም ከመልካም ነገር አትጎልም ይላል አይደለ መጽሐፍ ቅዱስ። እኔ ሲጎሉ አይቼ አላቅም። ምክንያቱም እግዚአብሔርን የተደገፈች ነፍስ፣ እግዚአብሔርን ያመነች ነፍስ ምን ጊዜም ከመልካም ነገር አትጎልም። መልካም ሆኖ የታየን ነገርኛ ምናልባት የዚህ ዓለም ባለጠግነት ሊሆን ይችላል። ያ ግን በኋላ ላይ መልካም እንዳልሆነና ብዙ ሰዎች እንደጠፉበት እናውቃለን። በምንኖርበት ኑሮ ድሮ እንዴት ነው ሰው ለሰራው ክፉ ስራ በልጁ ይደርሳል እንደዚህ ይደርሳል ይባላል አይደለም? ነገር ግን በአሁኑ በአይናችን እያየነው ያለው ነገር በራሱ ሰው ነው የሚደርሰውና ያ ሰው ንስሐ ገብቶ እስካልተመለሰ ድረስ ያ ሰው ሲቀጣ እናየዋለን። ምክንያቱም ያ መንገድ ትክክል ስላልነበረ ነው።
እግዚአብሔር ሄደበት ወይም ደግሞ እግዚአብሔር ሂዱበት ብሎ ያለን መንገዱ እንደዛ አይነት ስላልሆነ ነው ብዬ ነው ማምነውና ባለጠግነትም ምንድነው ስንፍና የራሱ የሆነ አካሄድ አለው። ሰነፍ መሆንም ምርጫችን ነው። ስራ ለመስራት ትጉ መሆንም ባለጠጋ መሆንም መብታችን ነው፣ ወይም ደግሞ የተሰጠን እድል ነው። ነገር ግን የትኛው ይበጃል የሚለውን ደግሞ ከመጽሐፍ ቅዱስ ከእግዚአብሔር ቃል ማጥናት በጣም ጥሩ ነገር ነው ማለት ነው። የእግዚአብሔር ቃል አሁንም እንደሚለን ከሆነ ስራ መስራት አለብን፣ እውነት ነው። ያ ስራችን ግን ልባችንን የሚያንቅ ከእግዚአብሔር መንግስት የሚያርቀን ወይም ደግሞ ከእግዚአብሔር መንግስት የሚያሳጣን ሳይሆን ወደ እግዚአብሔር መንግስት የሚያቀርበን መሆን አለበት። የምንሰራውን እያመሰገንበት ስንፍናን ትተን በምንሰራው ስራ እግዚአብሔርን እያመሰገንን እግዚአብሔርን በስራችን ላይ እያነገስ ነው፣ በልባችን ላይ እግዚአብሔርን እያነገስ ነው በምንሄድበት ጊዜ ከዛ ከታነቀው ህይወት ወተን አልፈን መሄድ እንችላለን ማለት ነው። እግዚአብሔር ይባርክሽ። ከሹ መካከል አንድ ትልቅ የምንወስደው ነገር ምንድነው? ከእግዚአብሔር የሚበልጥ ማንኛውም ነገር ነፍሳችንን ያጠፋል እና እዚህ ጋር እያለ ያለ እሱ ነው። ባለጠጋ መሆን እግዚአብሔር አይከለክልም፣ ግን ባለጠግነቴ ከእግዚአብሔር እንዳያሳዩኝና ወደ እግዚአብሔር መንግስት እንዳያስገባኝ ካደረገ መጥፎ ነው። ምክንያቱም ማቴዎስ ላይ ኢየሱስ ምን አለ? አስቀድማችሁ የእግዚአብሔርን መንግስት ፈልጉ፣ ጽድቁንም እሹ፣ ሌላ ሁሉ ምን ይደረጋል? ይጨመራል። ሀብት ብትሉ መኪና፣ ሁሉ ነገር የሚጨመር ለእግዚአብሔር ቦታም አልሰጠውም። ይሄን ኢሹ የሚጨምር ነገር ነው። ዋናው ኢሹ የእግዚአብሔር መንግስት ማግኘትና ጽድቁን መፈለግ እንደሆነ ከዚህ ከሾ ታሪክ ተምረናል። አሁን ወይታችንን እንቀጥላለን። ወደ መልካሙ መሬት እንሄዳለን። ደስ ወደሚለው እስካሁን እንግዲህ 3 መሬት አይተናል። በአለት ላይ አይተናል፣ መንገድ ዳር አይተናል፣ እሾ። ሶስቱም አጨራረሳቸው መጥፎ ነው አይደል? አጀማመራቸው ጥሩ ነው፣ ቃሉን የሚሰሙ ናቸው፣ ግን ሲያልቁ ግን የሚያስጠላ ነበር። መልካም መሬት ላይ ግን ደስ የሚል ነገር አለ። ምክንያቱም ሁል ጊዜ ተስፋ የሚያስቆርጥ ነገር ብቻ አይደለም ያለው እና በመቀጠል ወንድም አይዴ በመልካም መሬት ላይ የተዘራው ዘር ምን አይነት ልብ ነው ብለህ ታስባለህ? ሌላው ደግሞ 30 እስከ 100 ድረስ አፈራ ነው የሚለው አይደል? እሱንም ጭምር እንግዲህ እስቲ አጠቃላይ ሀሳብ ትሰጥበት። በጣም ጥሩ። እንግዲህ መልካም ልብ የምንለው አይነት ልብ ያው ኃጢአት የማይሰራ ልብ ማለት አይደል ለምናውቀው። ምክንያቱም ወንጌል የተሰበከው ለኃጥአን ስለሆነ ክርስቶስም ጻድቃንን ለመጥራት አልመጣም፣ ኃጥአንን ወደ ንስሐ ለመጥራት ነው። ነገር ግን ለንስሐ ያለው አመለካከት ሌላው ደግሞ ልክ በሌላውም በምሳሌውም ላይ ሄደን እናየዋለን። ልዩ እንቁ የሚሻ ነጋዴን ትመስላለች ይችላል የእግዚአብሔር መንግስት እና ብዙ እንቁ ተሸክሞ እየሄደ ከሁሉ የላቀች አንድ እንቁ ባየ ጊዜ ያሉትን እንቁዎች እንዳለ ሸጠና በሱ ያችን እንቁ ገዛ። እንግዲህ ማዳበሪያ ሙሉ እንቁ ሊሆን ይችላል ያዙ። ከሁሉ የላቀች ባየ ጊዜ ግን ማዳበሪያ ሙሉን እንዳለ ሸጠና በገንዘቡ ያችን እንቁ ገዝቶ ሄደ እና የእግዚአብሔርን መንግስት ከዚህ ጋር አነጻጽሮት ያውቃልና በዚህ አይነት የእግዚአብሔርን መንግስት ወይንም የእግዚአብሔርን ቃል የሚቀበል ሰው መልካም ልብ ያለው ሰው ያላንዳች ቁጠባ ለዚህ ለገባው እውነት ራሱን ቀድሶ መስጠት የሚችል የክርስቶስ ጸጋ በልቡ ላይ እንዲሰራ የሚፈቅድ ዘወትር ክርስቶስን የሚጠማጠም ያለሱ አንድ እርምጃ እንኳን መራመድ እንደማይችል የገባው ወይንም በዮሐንስ 15:5 ላይ እንደተባለው ያለኔ ምንም ልታደርጉ አትችሉም እንደሚለው ያለ ክርስቶስ ምንም ማድረግ እንደማይችል ያወቀ ወይም ደግሞ በፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሏል። ሁሉን ማድረግ የሚችለው በክርስቶስ እንደሆነ ያወቀና ሙሉ በሙሉ በክርስቶስ ላይ የተደገፈ ልብ ክርስቶስ የሚፈልገውን የጸጋውን ዘር ሲዘራበት 30 60 100 ማፍራት። ስለዚህ ይሄ ልክ ቅድም በእንቋ እንደመሰልኩት ለእግዚአብሔር ጉዳይ ፕራዮሪቲ የሚሰጥ ከሱ ያለፈ ከፍ አድርጎ ሊያየው የሚችለው ነገር የሌለው እና የሚኖርለትም ዓላማ እንደ እግዚአብሔር ፍቃድ ኖሮ እግዚአብሔርን ለማስደሰት የሆነ
እንደዚህ አይነቱ ሰው 30 60 100 ማፍራት ይችላል። እና ለእግዚአብሔር ተቀድሶ የተሰጠ ህይወት እግዚአብሔር የጸጋውን ወንጌል የሚዘራበት መልካም ልጠው ማለት ነው። እግዚአብሔር ባርክ። በመልካም መሬት ላይ የተዘራው እንደሌሎቹ አፈጻጸሙ ለየት ያለ የቅድሞቹን ካስተዋለ ይሁን የሚያንቃቸው ነገር አለ እንዳያድጉ የሚይዛቸው ብዙ ነገር እንዳለ። ይሄኛው ግን ልቡ ከማን ጋር የተጣበቀ ነው? ከእግዚአብሔር ጋር የተጣበቀ ነው። እና ያውም በጣም እዚህ መጽሐፍ ላይ እንዳስተዋልኩት ነገር ምንድነው መልካምና በጎ ልብ ያላቸው ሰዎች ይላል ኃጢአት የሌለባቸው ሰዎች አሉልን ብለ ቅድም አንስተልናል። ያው በጣም እዚህ ጋር ሶስት ነገሮችን ያስቀምጣል። የመንፈስ ቅዱስን ወቀሳ ምን የሚያደርጉ የሚሰሙ፣ ስህተትን ደግሞ ምን የሚያደርጉ የሚናዘዙ። ትዕቢተኛ ልብ አለም ያላቸው የተዋረደ አይነት ልብ ነው ያላቸው። ዳዊት ኃጢአትን በሰራ ጊዜ ላይ ተዋረደ አይደል? ከዛም በኋላ በቃ ለዛ እኮ ነው መዝሙር 51 ላይ ያስቀመጠው አንድ ቃል አለ እባክህን አትተወኝ ቅዱስ መንፈስንም አትውሰድብኝ ብሎ እግዚአብሔርን ሲጠይቀው ይታያልና ምክንያቱም የተሰበረ ልብ ስለነበረው ስተቱን የሚናዘዘው ነው። ጴጥሮስና ይሁዳ እኮ ልጅነታቸው ሁለቱም ኃጢአት ሰርተዋል፣ ሁለቱም ክዶታል። ጴጥሮስ ኃጢአቱ በገባው ጊዜ ላይ ግን ይሄ ንስሐ ገባ፣ እግዚአብሔር እንደገና ድል ሰጠው። ለይሁዳም የተሰጠው ድል ተመሳሳይ ነው። ነገር ግን ይሁዳ ትዕቢተኛ ስለነበረ በጣም ኩራት ልቡን ያጠቃው ሰው ስለነበረ ራሱን አጠፋና ያው የእግዚአብሔር መንግስት የሚያጣ ሰው ሆነ። ሌላው እዚህ ጋር ደግሞ ምንድነው የእግዚአብሔር ምሕረት ፍቅርና ምሕረትን ሁሌ የሚሻ ታማኝ ልብ ነበረው ብሎ ያስቀምጣል። ያው ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ልታስደስቱት አትችሉም ብሎ የሚያስቀምጥልን ሐሳብ አለ። ስለዚህ በመልካም መሬት ላይ ፍሬ ያፈራበት አንደኛው ምክንያት ይሄ እንደሆነ ይገልጻል። ቁጥቤ በዚህ ሐሳብ ላይ የምትጨምሪው ካለ? በዚህ ሐሳብ ላይ የምጨምረው አንድ የመጨረሻ ዳዊትን አስታወሰኝና ዳዊት የመልካም ልብ ፍሬ ይመስለኛል። ምክንያቱም ቅድም ወንድሜም ሲናገር እንደነበረው ለንስሐ ቅርብ የሆኑ ሰዎች ናቸው። ዳዊት ለንስሐ ቅርብ የሆነ ሰው ነበር አይደል? መጽሐፍ ቅዱስ ላይ ሁሌ ይናገራለውና ይሄንን ነገር ዳዊት እንደ ልቤ ተብሎ የተነገረለት ለዛ ይመስለኛል። እግዚአብሔር እንደ ልቤ ያለው ማለት ነው። ዳዊት በሰራው ኃጢአት ንጉሱ እንትና ማን ነበረ? ነቢይ ናታን መጥቶ እንደዚህ አድርገሃል ብሎ ሲነግረው፣ እንደውም እኮ በቀጥታ አንተ እንደዚህ አድርገሃል አላለውም አይደል? መጀመሪያ ላይ ምሳሌ ሰጠው። ያንን ምሳሌ ሰማና መጨረሻ ላይ ዳዊት ፍርድን ሰጠ አይደለ? እንደውም ይሄ ሰው የሞት ሰው መሆን አለበት አለ። ያ ሰው አንተን አለው ናታን። ዳዊት ምንም በቃ ለዛ ወደ ኋላ ተመልሶ ምክንያቶችን አልፈለገም። እኔ ነኝ እግዚአብሔርን የበደልኩት አለ አይደል? እኔ ነኝ በቃ እግዚአብሔርን የበደልኩት፣ ስለዚህ እግዚአብሔር ይቅር እንዲለኝ እፈልጋለሁ አለ። ወዲያው ያንን ኃጢአት ያንን ታሪክ ደግማችሁ አንብባችሁ ከሆነ ቅድም ስናወራ ወደ ነበረው ነው የሚወስደን። ይሄ ሰበብ ምክንያት መፈለግ ለምንሰራው ኃጢአት ምክንያት ይፈለግለት ቢባል አሁን ለዳዊት ንጉስ ነውና ንጉስ ምንም ነገር ማድረግ ይችላል። ከዚያም በኋላ ደግሞ ዳዊት ወደዛ ኃጢአት የገባበት ብዙ መንገዶች ነበሩት። ከአንዱ ወደ አንዱ ሲሄድ ያንን ታሪክ በደንብ አንብባችሁት ከሆነ ቁጭ ብላችሁ እንደ ሰው ስታስቡት ምክንያት አለው። ዳዊት ንጉስ ነው፣ መዋረድ የለበትም። እንደዚህ ኦሪዮንን ሲያስገድል ራሱ አስገደለ እንኳን የሚባለው ነገርም ለሱ ውርደት ነው። ሚስቱን ወሰደበት የሚባለውም ነገር ውርደት ነው። ያንን ስታስቡት ብዙ ምክንያቶች ነበሩት ዳዊት። ተመልሶ ለናታን እነዚህ ምክንያቶች አሉኝ፣ እንዴት እግዚአብሔር እኔ እንደዚህ ይናገረኛል ወይም ደግሞ አንተ እንዴት እንደዚህ ትነግረኛለህ ሊል ይችላል። ዛሬ የምንኖረው ህይወት ያ ይመስለኛል። መልካም ልብ እንዲኖረን የማያደርገው ነገር፣ ልባችን መልካም እንዲሆን የማያደርገው ነገር ይሄ ምክንያታዊነታችን ለኃጢአት ማለት ነው። ለሌላ ነገር ምክንያታዊ መሆን አስፈላጊ ሊሆን ይችላል። ነገር ግን ለኃጢአት ምክንያታዊነት አያስፈልግም አይደለ? ምክንያታዊነታችን ልባችን እንዲደነድን ያደርገዋልን። ከዛ በኋላ ልባችን መልካም እንዳይሆን ያደርገዋልና ይሄ መልካሙ ልብ በጣም ደስ ያለኝ ነገር ለንስሐ ቅርብ መሆኑ ከምንም በላይ ማለት ነው።
መከራን ኢቭን መከራን የሚቀበል ነው ይላል። እዚህ ጋር ትንሽ ላንብብላችሁና እነዚህ በመጽናት ፍሬ የሚያፈሩ ናቸው። የእግዚአብሔርን ቃል የሚቀበሉ ከችግርና ከመከራ ነፃ የሆኑ ናቸው ማለት አይደለም። ነገር ግን መከራ ሲመጣ እውነተኛ ክርስቲያን ቁንጥንጥ፣ እንብተቢስ ወይም በሐዘን አንገት ደፊ አይሆንም ይላልና የጉዳዩን ቀጥተኛ ውጤት ባናስተውል ወይም የእግዚአብሔርን ዓላማ ለመለየት ብንቸገር እንኳን በእርሱ ላይ ያለንን መተማመን አውጥተን ልንጥለው አይገባም ይላልና ይሄ ልብ በጣም ጥሩ ልብ ነው። በቃ መልካም ልብ የተባለው በጣም ደስ የሚል ልብ ነውና ዳዊትን አስታወሰኝ ልላችሁ ፈልጌ ነው። ለንስሐ ቅርብ የሆነ ልብ በዚህ ጊዜ የሚያስፈልገን የእውነትም እኔ የማምንበት ነገር እንደዛ መሆን እንዳለብን ነው። ለንስሐ ቅርብ መሆን አለብን። ይቺ የምንኖርባት ዓለም ብዙ መልካም ፍሬን የምትሰጠን ዓለም አይደለችም። በዚያውም ልክ ደግሞ መልካም ፍሬ እንድናፈራ ደግሞ የምታደርገን ዓለም አይደለችም። በዚያውም ልክ የሰው ልጅ ሁሉ በድለዋል፣ የእግዚአብሔርም ክብር ጎሎባቸዋል እንደሚለው እግዚአብሔር ክብር ጎሎብናል፣ ሁላችንም እግዚአብሔርን በድለናል። በዚያው ልክ ደግሞ መልካም ልብ ሊኖረን ይገባል፣ ለንስሐ ቅርብ የሆነ ልብ። ትንሽ ለመጨመር ያክል እዚህ ጋር ባነበው ደስ ይለኛል። ጥቂት ማሳው የዓላማ ንጽህና ቆራጥነትና መሰረተ ጽኑ እምነት ለመገንባት የሚያስፈልገውን ያክል እውነትን ለማወቅ የአእምሮ እውቀት የግድ ወሳኝ አይደለም። የመለኮትን ምሪት በልባቸው ትህትና ለሚፈልጉ ሁሉ የጌታ መላእክት ቅርብ ናቸው። የበለጸገውን የእውነት መዝገብ እንዲከፍትላቸው መንፈስ ቅዱስን ይሰጣቸዋል። የመልካሙ መሬት ሰሚዎች ቃሉን ከሰሙ በኋላ የሚጠብቁ ስለሆኑ ሰይጣን ከክፉ ሰራዊቱ ጋር እንኳን ሆኖ ቃሉን ሊነጥቃቸው አይችልም። ቃሉን ማንበብና መስማት ብቻ በቂ አይደለም። ከቃሉ ለማትረፍ የሚፈልጉ ሁሉ የተሰጠውን እውነት በጥሞና ማሰላሰል ይገባዋል። የሚሰማውን የእውነት ቃል ሁሉ በጸሎት መንፈስና ልዩ ትኩረት በመስጠት የእውነትን ትርጉም ለማስተዋልና ከመንፈስ ቅዱስ ምንጭ በጥልቅ ለመጠጣት መመኘት አለበት። አእምሯችን ንጹህና ልዕልና በተጎናጸፉ ሐሳቦች እንድንሞላ እግዚአብሔር ጥሪ ያቀርብልናል። ስለ ፍቅሩና ስለ ምሕረቱ እንድናሰላስል ይፈልጋል። በመዳን ዕቅድ ውስጥ የተገለጸውን አስደናቂ ሥራው እንድናጠና አምላካችን ይመኛል። ይህ ሲሆን በእውነት ላይ ያለን አመለካከት በየጊዜው እየጠራ እንዲኖረን የምንመኘው የልብ ንጽህናና የሐሳብ ግልጽነት ከፍ እያለና እየተቀደሰ ይመጣል። በቅዱስ ሐሳብ በተሞላ ንጹህ ከባቢ አየር ውስጥ የምታድር ነፍስ በመጽሐፍ ቅዱስ ጥናት ከእግዚአብሔር ጋር በመገናኘት እየተለወጠችና እየታደሰች ትሄዳለች ማለት ነው። ጠቅለል አድርገን ስናየው መልካም ልብ ለእግዚአብሔር ቃል መዝሪያ መልካም ሆኖ የተገለጸው ልብ ወይም በመልካም መሬት የተገለጸው ልብ የእግዚአብሔር ጸጋ በሙላት እንዲሰራበት ራሱን ቅዱስ ይሰንተል። ምክንያቱም ቅድም እንዳለ እሷም አንስተው ነበረ ሰው ልቡን ከማዘጋጀት ውጪ በጸጋ በማደግ ረገድ የሚያከናውነው ነገር እውነት ለመናገር ማለት ዘሩን የሚያሳድገው ራሱ እግዚአብሔር። ነገር ግን ለዛ ዘር ምቹ ሆኖ ማደግ እንዲችል ያ ዘር ምቹ ሆኖ ማደግ እንዲችል ልብን በማለስለስ በማዘጋጀት ረገድ ሰው መስራት የሚገባው ስራ አለ እና ሰው ራሱን ለመለኮት የበላይነት ፈጽሞ ቀድሶ በመስጠት በጸሎት መንፈሳዊ ነገሮችን በማሰላሰል እግዚአብሔርን በመፍራት ህይወቱን ዕለት ዕለት ማስረከም መቻል አለው። ጳውሎስ በየዕለቱ ሞታለሁ ሲል እናየዋል። በየዕለቱ ከራሱ ነው የሚሞተው። በየዕለቱ ከኃጢአት ነው የሚሞተው። በየዕለቱ ሞታለሁ ማለት ፈጽሞ ለእግዚአብሔር ፍቃድ ራሴን አስገዛና እኔነት ከልቤ ዙፋን ላይ ይወርዳል ማለት። በየቀኑ መሞት ማለት እኔነቱ ጳውሎስን እንዳይገዛው ያስወግድና እግዚአብሔር ጳውሎስን እንዲገዛው ለእግዚአብሔር ፍቃድ ይሰጣል ማለት። ለእግዚአብሔር ራሱን ያስረክባል ማለት። እንደዛ ሲሆን እግዚአብሔር ቀድም እሷም ተክሷለች የምርጫ አምላክ እንጂ የግዳጅ አምላክ ስላልሆነ እኛ ፈቅደን ራሳችንን ለሱ በጸሎት መንፈስ ካስረከብን እሱ ወደ ህይወታችን ይገባል፣ እንደሚፈቅደው አድርጎ ይቀርጸናል፣ ያስተካክላል፣ ወደ እርሱ ሙላት ያሳድገናል። ስለዚህ በየጊዜው የእግዚአብሔርን መንፈስ የሚጠማ የእግዚአብሔር ጸጋ በልቡ ላይ እንዲሰራ የሚፈቅድ ያለማቋረጥ ራሱን የሚያስገዛ ሰረንደር የሚያደርግ ነፍስ ካለ ይሄ ማንነት በመልካም አፈር የተመሰለ
30 60 100 እንዲያፈራ የተመሰለው አይነት ልብ ምሳሌ። ስለዚህ ልባችን ያለማቋረጥ በእግዚአብሔር ጸጋ እንዲሞላ በጸሎት መንፈስ ሆነን ዕለት ዕለት መትጋት ያስፈልጋል። ይህንን ስናደርግ የእግዚአብሔር ጸጋ በልባችን ላይ እንዲያድግና እግዚአብሔር ወደሚፈልገው አይነት መንፈሳዊ ደረጃ እንድናድግ በር ከፈትን ማለት አስተዋጽኦ አደረግን ማለት። ስለዚህ ሰው ራሱን በማሳደግ ረገድ የሚያደርገው ነገር የለም። ዘሩን የሚያሳድገው እግዚአብሔር ነው። ግን ለእግዚአብሔር ጸጋ ልብ መዘጋጀት አለበት። የልብ መዘጋጀት ደግሞ ከሰው ነው። የምላስ መልስ ከእግዚአብሔር ነው ነው። የልብ መዘጋጀት ከሰው ነው እንደሚል መጽሐፈ ምሳሌ ልባችንን ለእግዚአብሔር ጸጋ ማዘጋጀት መቻል ይኖርብናል ማለት ነው። እግዚአብሔር ይባርክ። ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ብሎ ይጠቀሳቸዋል። በመጽናት ፍሬን የሚያፈሩ ናቸው ይላል። እነዚህ በመልካም መሬት የተዘሩ ዘሮች ልባቸው ፍሬ የሚያፈሩ ናቸው። ያ ፍሬ ተጠቅሷል ገላትያ ምዕራፍ 5 ቁጥር 22 ላይ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ የዋህነት ሲባል ነውና በአንድ ቦታ ላይ ሳነበ ምንድነው እነዚህ ነገሮች በጣም ከመጥፋታቸው የተነሳ በሰዎች ስም ላይ ብቻ ቀር የሆነ ፍቅር የሚባል ሰው አለ ወይ ሰላም የሚባል ሰው አለ ወይም ትዕግስት የሚባል ሰው አለ እና ይህንን በህይወታችን እንድንተገብረው ይፈልጋል ማለት ነውና ያ አይነት ልብ እንዲኖረን እግዚአብሔር ትልቅ መልእክት ልኮልናል። ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግነዋለን። እስካሁን ስትከታተሉ የነበራችሁትን ውይይት እንዲህ ባለ መልኩ ነበር። እኛም ከባለፈው ጀምሮ እንዳየነው ልባችን የቱ ጋር ነው ያለው? በመንገድ ዳር ያለው ነው ወይስ በጭንጫ ላይ ያለው ነው ወይስ በእሾህ ላይ ያለው ነው ወይስ በመልካም መሬት ላይ? እግዚአብሔር የሚፈልገው በመልካም መሬት ላይ እንድናፈራ ነውና ያን ፍሬ ማፍራት እንድንችል ጌታ ቃሉን ልኮልናል። ደግሞ በዚህ በተማርነው ደግሞ የምንኖርበትን ጸጋ ደግሞ እንዲሰጠን ዕለት ዕለት የተንበረከክን በጌታ ፊት መጸለይ እንዳለብን ጭምር ያስረዳናል ማለት ነው። አብራችሁ ስለቆያችሁ እናመሰግናለን። እግዚአብሔር አብስቶ ይባርካችሁ። መልካም ጊዜ እንመኛለን።